ጋይስ በቲክቶክ ክሬቲቭ አዋርድ ላይ ምንድነው እየተካሄደ የሚገኘው? እጅግ አስደናቂ ነገር እየተካሄደ ይገኛል። ታሪክ በመዘገበው መልኩ 84000 ሰዎች እኔን ቮት አድርገውኛል። በተለይ ደግሞ በመረጃው ዘርፍ በዚህ ዓመት ከእግዚአብሔር እርዳታ ጋር የተለያዩ ስራዎችን መስራቴን ተከትሎ ብዙዎቻችሁ እየመረጣችሁኝ ትገኛላችሁ። ለዛም በጣም አመሰግናለሁ። እስኪ ካሁን በኋላ 100,000 ልናስገባው እንሄዳለን። እናንተ ስትመርጡ ስንተኛ ቮት ነው? ስክሪንሻት እያደረጋችሁ ኮመንት ላይ ፖስት አድርጉት። ስንተኛ ቮተር እንደሆናችሁ በዛው እናውቃለን ማለት ነው። ወደ 100,000 እንገባለን። በዚህ ቲክቶክ ክሬቲቭ አዋርድ ላይ ለኔ እገዛ ላደረጋችሁ በሙሉ እግዚአብሔር ያክብራችሁ። ታዲያ ቮት ለማድረግ እዚህ ጋር በምትመለከቱት ባዮ ላይ ባለው ሊንክ በኩል በቀጥታ ገብታችሁ የኔን ስም ስታገኙ እዛ ጋር ቮት ማድረግ ትችላላችሁ። ሰላም፣ እንደ ወንድማችሁ ከልባችሁ ላገዛችሁኝ ሰዎች አመሰግናለሁ ልላችሁ ፈልጋለሁ። እየተፈጠረ ያለው ነገር እውነት እየገባኝ አይደለም። ለምንድነው ይህ ሁሉ ሰው እንደዚህ የወደደኝ? እኔ አላቅም። እግዚአብሔር ያው እናቴ ትሙት ነው የምላችሁ ማርያምን እናቴ ትሙት ብዬ መማል አልወድም። እግዚአብሔርን እሺ። እና ከምታስቡት በላይ ልቤ ሙሉ ነው። ከምታስቡት በላይ ለምታሳዩኝ ፍቅር እኔ በህይወቴ እግዚአብሔርን እንደዚህ አመስግኜ አላቅም። በህይወቴ ነው የምላችሁ ሙሉ ነኝ። ስራመድ መንፈሴ ምን ልበላችሁ፣ መንፈሴ ሁሉም ነው። ሁሉም ያቀፍኩት ሰው ያገኘሁት ሰው በሙሉ ፍቅር ነው ማስተናግደው። አዶናይ ቀይራችሁታል። ከምታስቡት በላይ ተቀይሬያለሁ። እንጃ እኔ ምን ማለት እንዳለብኝ አላቅም። አመሰግናለሁ። ስለ መኪናው አይደለም፣ ስለ ቮቱ አይደለም፣ ስለ መሸነፉም አይደለም፣ ስለ ፍቅራችሁ ነው። ገባችሁ? እንደዚህ አይነት ፍቅር ላይ ከላይ ነው፣ እግዚአብሔር ነው። እግዚአብሔር ከላይ ፍቅር ሲልክልክ እንደዚህ ነው። እና ምን እንደምላችሁ አላቅም። አመሰግናለሁ ነው የምላችሁ። ከዚህ በላይም ቀውጢ እናደርገዋለን። የታባቱ እግዚአብሔርን ነው የምላችሁ። ቀውጢ ብዙ ነገር ይዤ እመጣለሁ። ትልቅ ዓላማ አለኝ፣ ትልቅ ህልም አለኝ። እየደረስኩበትም ነው ከእግዚአብሔር ጋር ማለት ነው። የተመሰገነ ይሁን እሱ። ትዘላለህ ወደ ላይ። ሰዎች ምን ሆናችሁ ነው ድምጻችሁ የቆመው? በጣም እየቆምን ነው። ቮቲንጉ ላይ በጣም እየቆምን ነው። በጣም ብዙ ቮት ያደርግ ይመስለኛል ማታ እና ከዚህ በፊትም አንድ ጊዜ ቮት አድርጉ የሰራሁት ቪዲዮ ላይ ወዲያው ዌብሳይቱ ተበላሸና ማታንም ከዚህ በፊትም እምቢ ያላችሁ ሰዎች አሁን ላይ ይሰራል። ስለዚህ ገብታችሁ ድምጻችሁ መስጠት ትችላላችሁ። እምቢ ያላችሁ ሰዎች፣ ኦቲፒ አልክም ያላችሁ ሰዎች፣ እንደዛ የሚሉት ሰው የምታውቁት ካለ ይሄንን ቪዲዮ ላኩላችሁ። ብዙ ሰዎች ጋር እንዲደርስ ብዙ ጊዜ ሼር አድርጉት። ይሄንን ቪዲዮ ሪፖስት አድርጉትላችሁ። እላችሁ የምታደርጉት ምን መሰላችሁ? እዚህ ጋር ግቡና ባዮ ላይ እኔ ፕሮፋይል ላይ ማለት ነው ወደ ፕሮፋይል ይሄዱ። ከዛ በኋላ እዚህ ጋር ሊንክ አለላችሁ። እሱ ሊንክ ነው። እዛው እንደዛ ነገር ወስዳችሁ እስከታች ድረስ ኮል አድርጉትና እዚህ ጋር ሙሴ የሚለው ነው። ይሄን ሙሴ ሰለሞን የሚለው 22200 ነው። አሁን እሱን ንኩትና ቮት ማታም ከዚህ በፊትም ልክ ቮት አድርጉ እንዳልኩኝ ቪዲዮ ቫይራል መውጣት እንደጀመረ ተበላሽቶ ነበር። ለዛ ነበር የቆመው እና ማታም ቢያላችሁ እስካሁን ደስ ያልሰማችሁ ያላረጋችሁ ሰዎች ካላችሁ አሁኑ ገብታችሁ ያን አድርጉ። ይሄ ቪዲዮ ብዙ ሰዎች ጋር ይደርስ። ያው ሪፖስት አድርጉት። ብዙ ጊዜ ኮፒ ሊንክ አለ። በጣም ለብዙ ሰዎች ላኩላችሁ። እስካሁን ደስ ቮት ላላረጉ ሰዎች፣ ድምጻቸው ላልሰጡ ሰዎች በሙሉ ላኩላችሁ። ጋይስ ምንድነው እየተፈጠረ ያለው? ምን እንደተፈጠረ ማወቅ አልቻልኩም። ምክንያቱም ደግሞ ከ3 ሰዓት በፊት 19000 ቮት አድርጋችሁልኛል። አመሰግናለሁ ብዬ ሳልጨርስም አሁን 29000 ቮት ደርሳችኋል። ይህ በጣም የማይታመንና ብዙዎች እንደሚሉት ሬሞንታዳ ነው። በጣም ነው ማመሰግነው። በጣም ብዙዎቻችሁ አሁንም እየመረጣችሁ ትገኛላችሁ። እግዚአብሔር ያክብራችሁ። ጎርፎ ነው ማጥለቅለቅን ኢትዮጵያውያን ትችሉበታላችሁ። በሁሉም መስክ ላይ እኔን አላሳፈራችሁኝም። ለዚህም ታዲያ ምስጋናዬ ከልብ ነው። ሁላችሁንም አመሰግናችኋለሁ። አሁንም ታዲያ እየመረጣችሁ መቀጠል አለባችሁ። አሁን ታዲያ በ3 ሰዓት ውስጥ ተመልሰን 40,000 ገብተን ቪዲዮ የምሰራ ይሆናል። እዚህ ጋር ባዮ ላይ ባስቀመጥኩት በዚህ ሊንክ በኩል እየገባችሁ ምረጡ። እግዚአብሔር ያክብራችሁ። ሰላም እንዴት ናችሁ? አለን በእኔ አይነት ቪዲዮ ያው አታውቁኝም። በአምናም በካቻምናም ለአዋርዱ ቮት አድርጉኝ ብዬ መጥቼ አላውቅም። ምክንያቱም ያው ሰርቻለሁ ብዬ ስላላሰብኩ ነው። ዘንድሮ ግን ትንሽ እናንተን ይመጥናል ብዬ በጣም ቆንጆ ስራ ሰርቻለሁ ብዬ አስባለሁ። ከኮሜንታችሁም እንደተረዳሁትና የዘንድሮ የክሬተር ኦፍ ዘ ይር አዋርድ ይገባታል ብላችሁ ካሰባችሁ ሊንክ ባዩ ላይ አለ። እዛ ላይ እየገባችሁ ቮት አድርጉኝ፣ ምረጡኝ። በጣም ነው ማመሰግነው። ሁላችሁ እያየሁ ነው ፍቅራችሁን። በጣም ነው ማመሰግነው። እንደገና ላይ እኔ ቪዲዮ ስትሰሩ የምትሰደቡ ሰዎች በጣም ይቅርታ። በጣም ነው ማመሰግነው። አላህ ያክብርልኝ። እኔ ምን ላለቅስ አይደለም አይ ቪዲዮ ላይ እሺ፣ ብቻ እኔ በጣም ነው ማከብራችሁ። አላህ ያክብርልኝ ለሰጣችሁኝ ፍቅር በጣም ነው ማመሰግነውና
ቦታ አድርጉኝ ባዮ ላይ አለ ሊንኩ እዛ ላይ አለና እየገባችሁ ከታች ነው ያለሁት እኔ ከታች ነው ስሜ ያለውና እዛ ጋር እየገባችሁ ቦታ አድርጉኝ። በጣም ነው ማመሰግነው። ለ5 አመት እንግዲህ ነጥብ ሳንጥል መተናል። ያ ዘንድሮ ትንሽ ሰርተናል ብለን እናስባለን ከሌላው ጊዜ የተለየና አመሰግናለን። ውጪ ደግሞ ነገሩን ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ ያለ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራ ነው፣ ሃይማኖት ብለን አይደለም የሰራ። ሁላችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም፣ ሰውም ሲከተለን ለዚህ ብሎ አልተከተለንም መጀመሪያ። ስለዚህ አሁን ላይ ቮት ሲደረግ በሃይማኖት በእንትን ተብሎ መባሉ ትክክል አይመስለኝም። ይኸውላችሁ እንደ ሀገር አንድ የሚያደርገን ብዙ ነገር መኖር ሲገባው ጭራሽ የሚከፋፍል ጭራሽ ደግሞ ቲክቶክ ላይ መተን የምንከፋፍልበት ምክንያት አንዱ እኔ መሆን አልፈልግም። እግዚአብሔር ይመስገን እዚህ ደርሰናል። ላስት 2 years አሸንፌያለሁ እግዚአብሔር ይመስገን። አሁንም እየተወዳደርኩኝ ስለሆነ ቮት አድርጉልኝ ነው የምለው፣ ምክንያቱም እኔም ተወዳዳሪ ስለሆንኩኝ ማለት ነው። ሁላችሁም ድምጻችሁን እየሰጣችሁ ነው፣ ግን አብዛኞቹ ሰዎች አልሰራም እያሉኝ ያሉ ብዙ ሰዎች አልሰራም ብሏቸው አዲስ የማውጣው ራሱ ሞክረውት ስቲል ያልሰራላቸው ሰዎች አሉ። ያው ገብተው ሙሴ ሚሎ ጋር ሄዶ ቮት ለማድረግ ሲሞክሩ ይመልስባችኋል የሆነ ነገር ብለውኛል። ብቻ ልንገራችሁ፣ አልሰራም ያላችሁ ሰዎች ማሳቦት ለማድረግ ክራችሁ እምቢ ያላችሁ ሰዎች፣ እንዲሁም ከዛ በተጨማሪ ደግሞ ቮት ያላረጋችሁ ሰዎች እንዴት ቮት ማድረግ እንደምትችሉ በዚህ ቪዲዮ ላሳያችሁ። በጣም ቀላል መንገድ አላችሁ። ፕሮፋይል ላይ ትሄዱና ከዛ በኋላ ይሄንን ሊንክ አያችሁት እዚህ ጋር እሱን ትነኩታላችሁ። ከዛ በኋላ ወደ እንደዚህ አይነት ገጽ ይወስዳችኋል። እነዚህ ሲያስመርጣችሁ ወደ ታች ሙሴ የሚለውን ፈልጉት። ኤም ስለሆነ ወደ ታች መሄዳችሁ እንዳትረሱ። እዚህ ጋር ትመጡና እዚህ ጋር ሙሴ የሚለው ላይ ትነኩታላችሁ። ከዛ በእንደዚህ በአረንጓዴ ያመጣላችኋል። ከዛ በኋላ ቮት ማለት ነው። ከዛ በኋላ ስልክ ቁጥር ይመርጣችኋል። ስለዚህ ስልክ ቁጥራችሁን እዚህ ጋር ማስገባት። ስልክ ቁጥራችሁን ካስገባችሁ በኋላ ይሄ ሎጊን ይበራላችኋል። እሱ ሎጊን ትሉታላችሁ። ኦቲፒ ይልክላችኋል። ከዛ በኋላ ኦቲፒ እንደመጣላችሁ ሎጊን ማለት ነው። አይስ አሁንም በድጋሚ የመጣሁት ለምስጋና ነው። ከ850 ቲክቶከሮች መካከል የመጀመሪያው ሰው 45000 ቮት ያገኘውኛለሁ። ከሁሉም ካታጎሪ ታዲያ 45000 ቮት የደረስኩኝ ብቸኛ ሰው ለመሆን በቅቻለሁ። ይህ ሁሉ የሆነው ታዲያ በእናንተ ነው። ይህንን ቪዲዮ የምሰራውም ታዲያ ስትመርጡኝ ለነበራችሁ የት እንደደረስኩ ምርጫው የት እንደደረሰ ለማሳወቅ ያክል ነው። እጅግ በጣም ነው የማመሰግነው። በከፍተኛ ሁኔታ እየተነቃነቃችሁ እየመረጣችሁኝ በዚህ ዓመትም ብሩክ በዜናው ዘርፍ ጥሩ ሰርቷል፣ ጥሩ ተንቀሳቅሷል ብላችሁ ለምስጋና ቮት እያደረጋችሁኝ ስለሆነ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። አሁንም ታዲያ መምረጥ ለምትፈልጉና እየመረጣችሁ ላላችሁ ሰዎች ባዮ ላይ ያለውን ይህ የምትመለከቱትን ሊንክ በቀጥታ ተጠቅማችሁ ትገባላችሁ። የኔን ፎቶና ስም ታገኛላችሁ። እዛም ጋር ቮት ማድረግ ትችላላችሁ። ስልካችሁን አስገብታችሁ ኦቲፒ አስገብታችሁ ማለት ነው። በጣም ነው የማመሰግነው። ከቃል በላይ ስለሆነብኝ ያው ላመስግናችሁና የደረስንበትን ላሳውቃችሁ ብዬ ነው። ክበሩልኝ። ሰላም እንዴት ናችሁ? ያው በጣም ደስ የሚል ዜና ላይ ነገራችሁ ነው። አባቴ ይሙት እኔ እንደሰማሁት ማለት ነው ለእናንተ ለ5 አመት በጣም ታማኝ ፎሎወሮቼ እዚህ ጊዜ ለእኔ ቮት ድምጽ መቀስቀስ ምናምን ይሄ ቪዲዮ መስራት ምናምን እንደ ኃጢአት በሚቆጠርበት ሰዓት ላይ ደፍራችሁ ለእኔ ቪዲዮ ስትሰሩ ለነበራችሁ ሰዎች ማለት ይሄንን ዜና እስከ ነግራችሁ ድረስ አላህ ምስክሬ ነው እንዴት እንደጓጓውና ምንድነው እኔ ዩቲናስ እኔ የግቢ ተማሪዋ እኔ ስንት ነገር ያየሁቷ እኔ ዩቲናስ ኢትዮጵያን ሀገሬን እምዬን ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ። ሳትፎርሹ እስካሁን ስትደግፉ ለነበራችሁ ሰዎች ይሄ ደስታ ያው ደስታችሁ ነውና እንኳን ደስ ያለልን ነው ወላሂ። እና በጣም ነው ደስ ያለኝ። በጣም ይሄ የማሸነፍ ምናምን ጉዳይ አይደለም። ያ መድረክ ላይ በጣም ታዋቂ ሰዎች ነው የሚገኙበት፣ በጣም የአፍሪካ ታዋቂ ሰዎች እና እዛ ላይ ራሱ ላይ መገኘቱ መታጨቱ በጣም ትልቅ ነገር ነው። ዩቲናስ ኮንግራ ታረሙ ስለ ሰሞንኛው ጉዳይ እስኪ ደግሞ የሆነ ነገር ልበላችሁና እንትን እንበልና እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲተር አደርሶ ነው እንጂ በአምናም በካቻምናም የበላው ያመቱን ምርጥ ድራማ ሰሪ ነው። ግን እኔ ሰላም ችግር የለውም ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁ ሊሆን ይችላል። ሜቢ ልክ ናችሁ። ራሴን ለውጭ አስተምሪ ምናምን
ወደ ፊልሙ ተቀላቅዬ ሜቢ የሚገባኝ ጉማ ሊሆን ይችላል እና እንደነቃ ነው ያደርጋችሁኝ። እጅግ በጣም ነው የማመሰግነው። እና ሲናሰን ብላችሁ ለእኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም የእስከዛሬው እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው የማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ። በጣም ነው የማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ። እጅግ በጣም ነው የማመሰግነው እና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግድ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው የማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን እያደረጋችሁት ያላችሁት ነገር ዘለፋው፣ ስድቡ ምናምን አባቴም አይ ዶንት ዲዘርቭ ዲስ። ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ልሆን እችላለሁ። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል። ጋይስ ይህ ቪዲዮ የምስጋናና እንዲሁም ደግሞ ቮቱ ምን ደረሰ ለምትሉኝ ምላሽ ነው። ፈጣሪ ሁላችሁንም ያሰባችሁትን ያሳካላችሁ። ብሩክ አመቱን ሙሉ ለፍቷል የሚሉ ድምጾችን ብዙዎቻችሁ ስትሰሩ ቪዲዮም ስትለቁ ተመልክቻለሁ። ይህ ከምለው በላይ ነው። እጅግ በጣም ነው ማመሰግነው። ፈጣሪ ያክብርልኝ። እንዴት እንደማመሰግናችሁም አላውቅም። ጎርፉ ፋሚሊ እንግዲህ ጎርፍ ሆኖ ምርጫውን እያጥለቀለቀው ይገኛል። ይህ ጭራሽ ያሰብኩት ነገር ስላልሆነ አሁን ላይ በጣም ሾክ ሆኛለሁ። እዚህም በላይ ታዲያ ቮቱ አሁንም እየቀጠለ ይገኛል። አሁን ላይ 65000 ሰዎች ቮት አድርገዋል። ይህም ታዲያ ሪከርድ መሰባበሩን ቀጥላችኋል። 75000፣ 85000፣ 100000 እያልን እንቀጥላለን። ባዮ ላይ ባለው ሊንክ በኩል ገብታችሁ አሁንም መምረጣችሁን ቀጥሉ። ምስጋናዬ ከልብ ይድረሳችሁ። ያሰባችሁትን ፈጣሪ ያሳካላችሁ። ለቲክቶክ ክሬቲቭ አዋርድ አንዳንድ መረጃዎችን ልስጣችሁ። እስካሁን ድረስ በተመረጠው ምርጫ መሰረት ከ79400 በላይ ሰዎች እንደምትመለከቱት እኔን መርጠውኛል። በዚህም 80000 ገብተን ወደ 100000 የማድረግ ጉዟችንን እንደቀጠልን እንገኛለን። ነገር ግን አንዳንዶቻችሁ ምርጫው ቮት ስናደርግ አስቸግሮናል ስትሉኝ ተመልክቻለሁ። ምን ሊሆን እንደሚችል ላሳያችሁ። ለምሳሌ ያክል የኔ ባዮ ላይ እንዲቀጥታ ትገቡና ውስጥ ገብታችሁ ስክሮል አድርጋችሁ ብሩክን ለመምረጥ እንደዚህ ስትጫኑት ብሩክ ኒውስ የሚለውን ማለት ነው ይላችኋል። አሁን ከታች እንደምትመለከቱት ፌልድ ይላችኋል። ነገር ግን አለፍ አድርጋችሁ ለምሳሌ ያክል እኔ አሁን ብሩክ ቢኬን እየመረጥኩ ላሳያችሁ። ብሩክ ቢኬን ስመርጠው በቀጥታ ይሰራል። ይህ የሆነበት ምክንያት ምንድነው? ብሩክ ኒውስን አንድ ጊዜ መርጫዋለሁ ኦልሬዲ። ከዛ በኋላ በቴሌ ብር ወይም ደግሞ እዛ ጋር ባለው ሲስተም በኩል የ20 ብር ወይም ደግሞ የ50 ብር ገዝታችሁ ድጋሚ ልትመርጡ ስትሉ አንዴ እኔን መርጣችኋል። ስለዚህ መድገም አትችሉም። ነገር ግን በገዛችሁት ብር በኔው ዘርፍ ላይ እዛው ኢንፎርማቲቭ ዘርፍ ላይ ብሩክን ይድነቅን ወይም ደግሞ ሌላ የፈለጋችሁትን ሰው መምረጥ ትችላላችሁ ማለት ነው። ስለዚህ የብሩክን ስነካው አልሰራም አለኝ፣ የብሩክ ቢኬን ስሰራው ሰራልኝ የሚል ሐሳብ ካነሳችሁ ገዝታችሁ ሁለተኛ ልትሞክሩ ስትሉ ስለማይሰራ ነው ማለት ነው። አሁንም ታዲያ እኔን ለመምረጥ እየለፋችሁ ላላችሁ በጣም ነው ማመሰግነው። በነገራችን ላይ እኔ በዚህ ዓመት በቃ መረጃዎችን ለማድረስ ዓመቱን ሙሉ ስራዬ ብዬ በደንብ ስሰራ ቆይቻለሁ። ባለፉት 3 ዓመታት ውስጥ በደንብ ሰርቻለሁ። በዚህ ዓመት ደግሞ ከእግዚአብሔር ጋር ጥሩ ስራዎችን እንድሰራ እግዚአብሔር ረድቶኝ ሰርቻለሁ ማለት ነው። በዚህም ታዲያ እየመረጣችሁኝ ስላላችሁ በጣም አመሰግናለሁ።